የዛሬው 800 ሜትር የማጣሪያ ውድድር አነጋጋሪ ነበር። የዓለም አትሌቶች ከጽጌ ጋር ባንሮጥ ደስ ይለናል ማለታቸው የአሁን የመገናኛ ብዙሃን አነጋጋሪ ሆኗል። ዛሬ ሶስቱም አትሌቶቻችን ንዕግስት ጌታቸው፣ ሀብታም አለሙ እንዲሁም ጽጌ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። የፖርቹጋል፣ የኬንያ፣ የስዊዘርላንድ እንዲሁም የደቡብ አፍሪካ አትሌቶች ተጠባባቂ ሆነው ተከታታይ ደረጃዎችን ይዘው ወደ ቀጣይ ዙር አልፈዋል። አትሌቶቹ ማንን ነው የምትፈሩት ተብለው ሲጠየቁ የእውነት ለመናገር ከጽጌ ድጉማ ጋር መሮጥ ያስፈራል። ግን ሩጫ ነው፣ ስፖርት ነው፣ የሚፈጠረው ነገር አናቀም። ለማሸነፍ እስከመጣን ድረስ ማለፋችን አይቀርም። ግን አምና ጽጌ በዘርፉ ወርቅ መውሰዷ ዘንድሮ ደግሞ ያሳየችው ብቃት ካሁኑ እንድንፈራት አድርጎናል ብለዋል። የፈሩት ደርሷል። ጽጌ ድጉማ በፍጻሜው ውድድር ለወርቅ ተጠበቃለች። ሌሎቹ ኢትዮጵያውያን አትሌቶች ንዕግስት ጌታቸው፣ ሀብታም አለሙ የብርና የነሐስ ሜዳሊያን ያስገኙልናል ተብለው እየተጠበቁ ነው። ይሄ ማለዳ ላይ የተፈጠረ ጉዳይ ነው። አሁን ደግሞ ከደቂቃዎች በኋላ የምንከታተለው ሌላ አስደሳች የማጣሪያ ውድድር አለ። የ1500 ሜትር የወንዶቹ አትሌት ሳሙኤል ተፈራና የአትሌት መለሰ ንብረት ፉክክር የሚታይበት የ1500 ሴቶች የሩጫ ውድድር አትሌት ጉዳፍ ጸጋይ፣ አትሌት ድርቤ ወልተጂ፣ አትሌት ወርቅነሽ መለሰ የሚፋለሙበት ዓለም በጉጉት የሚጠብቀው ለሌሎች አትሌቶች ፈተና የሆነው ውድድር ይካሄዳል። ይሄን ውድድር የተመለከተ ልዩ ዘገባ ይዘንላችሁ መተናል። ሁሉ ስፖርቶችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። ይሄው ተጀመረ። በናንጂንግ የዓለም የቤት ውስጥ ሻምፒዮና በሴቶቹ የ1500 ሜትር የማጣሪያ ውድድር ላይ ጉዳፍ ጸጋይ፣ ድርቤ ወልተጂና ወርቅነሽ መሰለ ይሳተፋሉ። ለፍጻሜ ለማለፍ በሚደረገው ውድድር ላይ አትሌት ጉዳፍ ጸጋይ ምድብ 1 ላይ ትወዳደራለች። ወርቅነሽ መሰለ ደግሞ በምድብ 2፣ ድርቤ ወልተጂ በ3ኛው ምድብ ላይ ተደልድለዋል። በቻይና ናንጂንግ ለ20ኛ ጊዜ እየተካሄደ በሚገኘው በዚህ ሻምፒዮና ላይ የሴቶቹ የ1500 ሜትር ማጣሪያ በኢትዮጵያን ሰዓት አቆጣጠር 7 ሰዓት ከ33 ደቂቃ ላይ ይጀምራል። በነገራችን ላይ አትሌት ጉዳፍ ጸጋይ 3 ደቂቃ ከ53 ሰከንድ በመግባት የርቀቱ የዓለም ክብረ ወሰን ባለቤት እንደሆነች ይታወቃል። ጉዳፍ ጸጋይ እጅግ ፈጣኗ አትሌት ነች። በተለይ በመካከለኛው ርቀት ላይ የሚደርስባት አትሌት እንደሌለ ይታወቃል። የዚህ ርቀትንም አሸናፊነት ተቆናጣለች። አሰልጣኟ ህሉፊ ደጎ ነው፣ ባለቤቷም ጭምር። በዓለም ላይ እጅግ ውጤታማ የነበረውን ጊዜ ያሳለፈችው 2023 ላይ ነው። በ5000 ሜትር ዓለም አንደኛዋ አትሌት ደረጃ ላይ ተቀምጣ ነበረ። በግሏ በ1500 ሜትር 3 ደቂቃ ከ50 ሰከንድ ከ30 ማይክሮ ሰከንድ የገባችበት የ2024 ውድድር ፐርሰናል ቤስቷ ሆኖ ተመዝግቦላታል። የ5000 ሜትር የዓለም ክብረ ወሰን ባለቤት ነች። ሂውጅን ላይ ያስመዘገበችውን ድል ነው እየነገርናችሁ ያለነው። በ10000 ሜትር 29 ደቂቃ ከ05 ሰከንድ ከ92 ማይክሮ ሰከንድ ሂውጅን 2024 ላይ የገባችበት ጥሩ ሰዓት ሆኖ ተመዝግቦላታል። የ800 ሜትር አዲስ ሪከርድ ባለቤት ነች። 1500 ሜትር የግሏ ነው ብለናቸዋል። ሀገሯ ኢትዮጵያን ኦሎምፒክን ጨምሮ በተለያዩ ርቀቶች ወክላለች። 2020 ቶኪዮ ላይ በ5000 ሜትር ወከለች፣ የብር ሜዳሊያ ባለቤት ሆነች። በወርልድ ሻምፒዮንሺፕ 2022 ሂውጅን ላይ በ5000 ሜትር የወርቅ ሜዳሊያ ባለቤት ሆነች። 2023 ቡዳፔስት በ10000 ሜትር ተደጋጋሚ የወርቅ ሜዳሊያ ማምጣት ቻለች። 2022 ሂውጅን በ1500 ሜትር ሮጣ የብር ሜዳሊያውን ከፍ አደረገች። 2019 ዶሃ 1500 ሜትር የነሐስ ሜዳሊያ ያጠለቀችበት የውድድር አመቷ ሆኖ ተመዝግቦላታል።
በወርልድ ኢንዶር ሻምፒዮንሺፕ ማለትም በቤት ውስጥ ሻምፒዮና ላይ 2022 ቤልግሬድ በ1500 ሜትር ወርቅ፣ 2024 ግላስጎ በ3000 ሜትር ብር፣ 2016 ፖርትላንድ በ1500 ሜትር የነሐስ ሜዳሊያ ባለቤት ነች። ዳይመንድ ሊግ 2023ን በበላይነት አጠናቃለች። በወርልድ ጁኒየር ሻምፒዮንሺፕ 2014 ሂውጅን በ1500 ሜትር የብር ሜዳሊያ ባለቤት ሆና ያጠናቀቀችበት ጊዜ ነው። ገና የ17 ዓመት ልጅ ሆና ነው የሩጫ ህይወትን ብላ ጀመረችው። አሁን ደግሞ ድልን በድል ላይ ደርባለች። ዛሬ በሚደረገው የማጣሪያ ውድድር ላይ 1500 ሜትርን በበላይነት ታጠናቅቀዋለች ተብሎ ተገምቶላታል። እሁድ የፍጻሜ ውድድር ላይ ደግሞ ወርቅ ከሷ ይጠበቃል። እናንተስ ምን ትላላችሁ? እኛ ስለ ጉዳፍ እንዲነግረናችኋል። ስለ ሌላኛዋ ተፎካካሪ ከመንገራችን በፊት ግን ለጉዳፍ ጸጋይ አሸናፊነትን የምትመኙ ድል ለጉዳፍ ማለት ትችላላችሁ። እኛም ብለናል። ድሉ ከኢትዮጵያ አይውጣ። ወርቅን፣ ነሐስን፣ ብርን እንፈልጋለን። ወደ ድርቤ ወልተጂ አልፈናል። ድርቤ ወልተጂ ቀጀልቻ ትባላለች። 2002 እንደ ፈረንጆቹ የዘመን አቆጣጠር ነው የተወለደችው። በመካከለኛ ርቀት ስፔሻሊስት ተብላለች። በ1500 ሜትር ደግሞ ፈርጥነች። ጥቁሯ እንቁ እያሉ የሚጠሯትም ብዙዎች ናቸው። አሁን የ22ኛ ዓመት ሻማዋን የለከሰችው ይህች የኢትዮጵያ ፈርጥ ለወርቁ ተጠብቃለች። ከፍጻሜ ውድድር በፊት ዛሬ ማጣሪያው ይካሄዳል። በ800 እና በ1500 ሜትር ስፔሻሊስት የምትባለው ይህች አትሌት የግሏ ምርጥ ሰዓቶችን አስመዝግባለች። 800 ሜትር ላይ ሂውጅን ያስመዘገበችው 1 ደቂቃ ከ57 ሰከንድ ከ02 ማይክሮ ሰከንድ የገባችበት የራሷ ምርጥ ሰዓቷ ነው። 1500 ሜትር እንዲሁም 3000 ሜትር የገባችባቸው ውድድሮች የሷ ምርጥ ሰዓቷ ሆነው ተመዝግበውላታል። ሀገሯ ኢትዮጵያን በተለያዩ ርቀቶች በተለያዩ ጊዜዎች በተለያዩ ውድድሮች ላይ መወከል ችላለች። የቡዳፔስቱን ውድድር አንዘረጋውም። በ1500 ሜትር የብር ሜዳሊያ ባለቤት የሆነችበትን በወርልድ ሮድ ራኒንግም የ1 ማይል የሪጋውን የ2023 የሩጫ ውድድር የወርቅ ሜዳሊያውን ፉት ብለዋለች። ከ20 ዓመት ሻምፒዮና በታች ደግሞ በ800 ሜትር እና በ1500 ሜትር ወርቅና ብር ሜዳሊያዎችን ማስመዝገብ ችላለች። 2018 እና 2021 ነው ይሄ የሆነው። በአፍሪካ ከ20 ዓመት በታች ሻምፒዮና ላይ አቡጃን በተካሄደው የ2029 ውድድር ላይ የወርቅ ሜዳሊያን በማምጣት ሀገሯን አኩርታለች። ለራሷም ኩራትን ተጎናጽፋለች። በዛሬው የማጣሪያ ውድድር የሀገሯን ልጅ ጉዳፍ ጸጋይነት ፈትናለች ተብሎ ተስፋ ተጥሎባታል። ጥቁሯ እንቁ ኮርታ እንደምታኮራን ተስፋ አለን። ወደ ሌላኛዋ የኢትዮጵያ ምርጥ አትሌት እንሻገር። ወርቅነሽ መለሰ ትባላለች። ይህቺ አትሌት 23ኛ ዓመት እድሜዋ ላይ ነው የምትገኘው። በሲዳማ ክልል ነው የተወለደችው። 400 ሜትር፣ 800 ሜትር፣ 1500 ውጤታማ የሆነችባቸው ርቀቶች ናቸው። ለሀገሯ የወርቅ ሜዳሊያን ለማምጣት እሷም ከፊት ተሰልፋለች። ይቅናሽ ልንላት እንወዳለን። ሁሉ ስፖርታውያን እዚህ ጋር አንድ ጥያቄ እናክልላችሁ። ወርቁ የኛ ነው፣ ብሩ የኛ ነው፣ ነሐሱም የኛ ነው ብለናል። ግን አሸናፊ የሚሆነው ማን ነው? የወርቅ ሜዳሊያውን ማን ይወስደዋል? መገመት ትችላላችሁ። ለአትሌቶቻችን መልካም እድል ብለናል። ወደ ወንዶቹ እንሻገራለን። የ1500 ሜትር የማጣሪያ ውድድር የወንዶቹም ዛሬ ነው የሚካሄደው። ሳሙኤል ተፈራና ሌላኛው የሀገራችን አትሌት መለሰ ንብረት በዚህ ርቀት ላይ ይወዳደራሉ። በተለይ ሁለቱ አትሌቶች ከኬንያውያን አትሌቶች ጋር አንገት ለአንገት ተናንቀው ወደ ቀጣይ ዙር
ለማለፍ ብርቱ ጥረት ይጠብቃቸዋል ነው የተባለው። ከቀኑ 8:18 ደቂቃ ላይ ይህ ውድድር ይጀመራል። በዚህ ውድድር ላይ ሀገራችንን ወክለው ማጣሪያውን ለማለፍ ከሚተጉት አትሌቶች መካከል ሁለቱ የቀዳሚነት ስፍራው ላይ ተቀምጠዋል። ስለ ሁለቱም እንንገራችሁ። ሳሙኤል ተፈራ በተለይ በ1500 ሜትር ጥሩ አቋም ያለው አትሌት ነው። 25ኛ ዓመቱን እያከበረ ይገኛል። ከኦሮሚያ ክልል የወጣ ድንቅ አትሌት ነው። በ1500 ሜትርና በ1 ማይል የሩጫ ውድድሮች የራሱ ምርጥ ሰዓቶችን ማስመዝገብ የቻለ አሁን እየወጡ ካሉ አትሌቶች መካከል አንደኛው ነው። የፈርጥ አትሌት ለሀገሩ ጥሩ የሚባሉ ውድድሮችን ማስመዝገብ ችሏል። 2028 በርሚንግሃም በተካሄደው የ1500 ሜትር የሩጫ ውድድር የወርቅ ሜዳሊያ ማምጣት ችሏል። በቤት ውስጥ ሻምፒዮና በዓለም አቀፍ ደረጃ በቤልግሬድ አዘጋጅነት በተሰናዳው የ1500 ሜትር ውድድር 2022 ላይ የወርቅ ሜዳሊያን ለውድ ሀገሩ ማምጣት የቻለ አትሌት ነው። ምናልባትም የጀግናውን አትሌታችንን ቀነኒሳ በቀለን እግር የሚተካ ፈርጥ ተብሎ እየተሙካሸ ነው። ይሳካለታል የሚለውን ጊዜ ይፈታዋል። እኛ ግን ድል እንዲቀናው እንመኛለን። መልካም ምኞታችሁን ኮሜንት ላይ ማስፈር ትችላላችሁ። ስለሌላኛው ኢትዮጵያዊ አትሌት እንንገራችሁ። መለሰ ንብረት ዛሬ በ1500 ሜትር ኢትዮጵያ ሀገሩን ይወክላል። ይህ አትሌት አሁን ላይ በ800 እና በ1500 ሜትር ፈርጥ እየሆነ ነው የሚገኘው። የ24 ዓመት ወጣት ነው። በ800 ሜትር 1 ደቂቃ ከ45 ሰከንድ ከ05 ማይክሮ ሰከንድ የገባበት የራሱ የግል ምርጥ ሰዓቱ ነው። 1500 ሜትር 3 ደቂቃ ከ31 ሰከንድ ከ82 ማይክሮ ሰከንድ ሞናኮ 2021 ላይ የገባበት ምርጥ ሰዓቱ ሆኖ ተመዝግቦለታል። ሀገሩን በተለያዩ ርቀቶችና ጊዜዎች መወከል ችሏል። 1500 ሜትር 2018 በወጣቶች ሻምፒዮና ወክሎ የነሐስ ሜዳሊያን ማጥለቅ ችሏል። ከ18 ዓመት በታች የሩጫ ውድድር 2017 ናይሮቢ ላይ ተካፍሎ በ800 ሜትር የወርቅ ሜዳሊያ ማስገኘት ችሏል። ዛሬ ናንጂንግ በሚካሄደው የማጣሪያ ውድድር ላይ ደግሞ ከሀገሩ ልጅ ጋር በመሆን የማጣሪያውን ለማለፍ ይታተራል። ይቅናችሁ ብለናል። መጨረሻ እናስታውሳችሁ ዛሬ የሚደረገውን የሩጫ ውድድር ማለት ነው። ከቀኑ 7:33 ላይ 1500 ሜትር ጉዳፍ ጸጋይ ድርቤ ወልተጂ ወርቅነሽ መለሰ ይፋለማሉ። 8:35 ከ8:18 ደቂቃ ደግሞ በ1500 ሜትር በወንዶቹ ሳሙኤል ተፈራና መለሰ ንብረት ወደ ቀጣይ ዙር ለማለፍ ይታተራሉ። የነጽጌ ጉዱማን ታሪክ ይደግሙታል። እንከታተለዋለን። የድል ብስራቱን ይዘን ተመልሰን እንገናኛለን። ድል ለሀገራችን፣ ድል ለኢትዮጵያ ተመኘን። ቸር ዋሉልን።